ተራ ነው ውዴ። የኛ ችግር ሰሞኑን አንቺ ያሳለፍሽ ካለሻቸው ችግሮች ጋር ሲነጻጸር ምንም ማለት አይደለም። ምንም አዲስ ነገር የለም። ንገሪኝ። እንግዲህ ያው ምን ተፈጠረ? ቶልጋ መጣ። ምን? ቶልጋ መጣ? ምን? እስኪ ጠጋቤ እና የኔ መሰለ ዜና አሁን ነው የምትነግሪኝ? ለመናገር ተራ ያልደረሰም ነበር። ምን ላድርግ? ጓደኛዬ ነሽ ታውቂያለሽ አይደል? እና ያ ባለጌ ለምን መጣ? እና ብስኩቶች አምጥቼልሻለሁ አለ። ለምን ቅድም አልነገርሽኝም? አልበላውም ነበር። ሌላ ደግሞ እንደሚወደኝ ነገረኝ። ጎበዝ። እኔ እንጃ መጀመሪያ ላይ እዛው ደርቄ ቀረው። ከዛ በጣም ተናደድኩኝ። ጎበዝ። ከዛ ለምን ጥሎኝ ሄደ ብዬ አሰብኩኝ። እኔ እንጃ ብቻ አምኜዋለሁ። ወይ ለሰከንዶች ብቻ ባቅፈው ብዬ አሰብኩኝ። እና አቅፍሽው? አይ እንደዛ አላደረኩም። ምን ያህል አዝኜ እንደነበር ትዝ አለኝ። ምን ያህል እንደተጎዳው አስታወስኩ። ስሙኝ ልንገራችሁ፣ አሁን ያስተናጋጅ ረዳት ነኝ። በዛ ላይ እቃ አጥቤያለሁ። አሁን ደግሞ ታስሮ መስራት ያለበት እሱ ነው። መሰቃየት ጥሩ ስራ ነው። በደንብ ይንከራተት። በጣም ብዙ መሰቃየት አለበት እና ጥሩ ሆኖልሻል። ስለዚህ ካሁን በኋላ በታንኩት ምክንያት መዳረቅ የለብሽም። አስቢው ውዴ፣ ሽንት ቤት ማጽዳት፣ መሬት መወልወል ምናምን ገላገለሽ። በቃ ያገፈሽው ነገር እንደ ታሪክ ሆኖ ቀርቷል። አሁን ተመልሶ መጥቷል። ነገ ምን ማድረግ እንዳለብሽ ታውቂያለሽ። እግርሽን ሰቅለሽ ማረፍ፣ እሱ ብቻ ነው የሚጠበቅብሽ። ከዛ ለቶልጋ ይቅርታ ከማድረግሽ በፊት እንዴት በደንብ እንዲንከራተት ማድረግ እንዳለብሽ ማሰብ ትችያለሽ። መለዋወጫችን ላይ አብረን የምናስበው ነገር ነው። በጣም በደስታ እናደርገዋለን። አይ ግን እኔ በእንደዚህ አይነት ጊዜ ሬስቶራንቱን ጥዬ መውጣት አልፈልግም። ፔሊን ጤነኛ ነሽ? ፔሊን ባልሽ ተመልሶልሻል። ግፍሽ አብቅቷል። አፈቅርሻለሁ ብሎሻል። ለምን ስለ ሬስቶራንቱ ጉዳይ አትረሺው? ኦ አምላኪዎች፣ ልጅ ልታሳብደኝ ነው። አብደሻል እንዴ? አላበድኩኝም እኮ ሴቶች፣ አብጃ አይደለም ማለቴ ለሲናን ጠንክረን እንደምንሰራ ቃል ስለገባንለት ነው። ደግሞ መጀመሪያ ቃል ገብቼ ሰውን ሁሉ ያነሳሳሁት እኔ ነኝ። እነሱን የመራሁት እኔ ነኝ። ቢገሉኝ እንኳን ከእንግዲህ በሉ ቶልጋ ተመልሶልኛል፣ ስለዚህ ሊሄድ ነው አልልም። በጣም ነው የሚደብረው። አልችልም። ሰላም። እንኳን ደህና መጣሽ። ብቻህን ነህ? ማለቴ ያው እንደገመትኩት ነገሮች ሲከብዱ ማንም ሰው አጠገብ አይቆምም። ብቻዬን መሆን ፈልጌ ነው። ቡለንት ደግሞ አይ ማለት የፈለግኩት ያቺ የግል ረዳትህን ነው። ጠዋት ላይ በጣም ደስ ብሎ ነበር። ታዲያ አሁን የት ሄደች? እንዳልኩሽ ነው። ብቻዬን መሆኑን ፈልጌው ነው። ይገባኛል ሲናን ውዴ፣ ከዚህ በኋላ ማንም ሰው እንዲያስከፋ አልፈልግም። ስለዚህ ስለ ብድሩ ጉዳይ ማሰብ ማቆም አለብህ። አትጨነቅ፣ እኔ እከፍለዋለሁ። ከአንተ የሚጠበቀው የሬስቶራንቱ አጋር ብቻ ማድረግ ነው። ይሄ ደግሞ በጣም ቀላል ነው። አጋርማ በደንብ አለኝ። አዎ ቡለንት አይደል? ኦ ሲናን፣ እሱ አይደለም ለዚህ ሁሉ ምክንያት የሆነንና አሁን ላለበት ሁኔታ ይዳረገህን። ጄዳ፣ ሁሉም ሰው ይሳሳታል። አየህ፣ እሱን ነው የምልህ። ግን አንድ ነገር ላረጋግጥልህ እፈልጋለሁ። ሁሉንም ነገር እኔ ያስተካክለዋለሁ። አንተ ስለ እንደዚህ አይነት ነገር መጨነቅ የለብህም። ብቻ ማዕድ ቤት ውስጥ ገብተህ ምግብ ማብሰል ብቻ ነው የሚጠበቅብህ። በዛ ላይ ረዳትም ሆነ አጋር አያስፈልግም። እውነቴን ነው የምልህ ሲናን፣ እኔ አንተን መርዳት ስለምፈልግ ብቻ ነው ይህንን የማደርገው። ጥሩ ሀሳብ ነው። እና ታዲያ ምን ትላለህ? እንደዚህ አይነት ጥያቄ ለእንደኔ አይነቱ ሼፍ ህልም ነው። በጣም አሪፍ እድልም ሳይሆን አይቀርም። እኔ ስለ ምግቤ ብቻ አስባለሁ። ሌላው ነገር ደግሞ እንዳልሽው በአንቺ አጋርነት ይንቀሳቀሳል ማለት ነው። እንደዛ ነው ሀሳብሽ? በትክክል። የእውነት ሁሉም ነገር ለአንተ እንዲመቻች አደርጋለሁ። እሺ ብቻ ማለት ነው የሚጠበቅብህ። አመሰግናለሁ፣ ግን መቀበል አልችልም። ለምን? ምክንያቱም በረዳቴም ሆነ በአጋሬም በጣም ደስተኛ ስለሆንኩ። አንዳንዴ ሰራተኞቹ ሊያጠፉ ይችላሉ። እሱ ያለ ነገር ነው ጄዳ። ይህንን ስራ ከእነሱ ጋር ነው የምወደው። ግን ሲናን 5 ቀን ብቻ ነው ያለ። ስለዚህ ይህንን ጥያቄ ችላ ብለህ ማለፍ ያለብህ አይመስለኝም። ገንዘቡን ከየትም ብያገኘዋለሁ ጄዳ። ግን ስላቀረብሽልኝ ምርጫ በጣም ነው አመሰግንሽ። አመሰግናለሁ። ቢኪራ ጎቴ ከሌለ ይገባኛል።
አይከፋኝም። እሺ በርከን በጣም አስፈልጎኝ ነው። ማለቴ ደግሞ በተቻለኝ ፍጥነት መልሼ እከፍልሃለሁ። ስማኝ ወንድሜ፣ ሊኖረኝ እንደምሰጥ ታውቃለህ፣ ግን እኔ ዕዳ ውስጥ ገብቼ ነው። ይቅርታ። አንድ ካርቶን በ5 ሊሬ ልስጥህ። ለምን በዛው በጥፊ አትለኝም? ራከስክብኝ እኮ ወንድሜ። እንደውም ትልቅ ዋጋ ነው የሰጠው። እንደዛ የሆነው ወንድሜ፣ በዚህ ሰዓት ይህን ዋጋ ባትገፋው ጥሩ ይመስለኛል። እጅ ላይ ያሉትን ነገሮች ቶሎ ማውጣት ላይ ብታተኩር ይሻላል። ግን በጣም አራከስክብኝ እኮ ወንድሜ። ያን ያህል መሀይም አይደለሁም። ወደ ባዛር ብሄድ እንደ ብድ እየጮክ ቸብችቤ ነበር ቢጨርሳቸው። ግን አደባባይ መውጣት አልችልም። መልካም ሙድ ይሁንል። ስማኝ፣ ቆይ ከፈለግ 7 ሊሬ ስጠኝ። አቤት እማዬ። ማሬ፣ ታዲያስ ቤትሽ መጥቼ ነበር። በዚህ በጠዋት ወዴት ሄደሽ ነው? እማዬ ሬስቶራንት ውስጥ የመግባት ሰዓት 1 ሰዓት ነው። አሁንም ወደዛ ትሄጃለሽ እንዴ ፔሊን? ለምን አልሄድም እማዬ? አዎ አሁንም እሄዳለሁ። ጥሩ እንግዲህ አንድ ነገር ልጠይቅሽ እፈልጋለሁ። ከቶልጋ ጋር አዲስ ነገር አለ እንዴ? አዎ ትልቅ ዜና አለ። አዎ ትናንትና ከሰማይ ዱብ ብሎ ቤቴ ላይ ተገኝቷል። የኔ ልጅ ለምን አልነገርሽኝም ታዲያ? ምክንያቱም ስራ ላይ ስለሆንኩኝ በጣም ስለተወጠርኩ ልደውልልሽ አልቻልኩም። እና ፔሊን ምን አለሽ ታዲያ? ንገሪኝ። አፈቅርሻለሁ አለኝ። ብቻ ታዩ ይቅርታ ምናምንም ጠየቀኝ። በቃ በኋላ እናወራለን እማዬ፣ ስራ አለብኝ። ግን የሆነ ነገር ልነግርሽ ነበር። አምላኬ ሆይ ፔሊንን ላምናት አልቻልኩም። ምን ይሻላታል? እኔ አላምንም። እንደሚወዳት ከነገራት ምንድን ነው የምትፈልገው? ለምንድን ነው አሁንም ሬስቶራንት ውስጥ የምትሰራው? ማን ነው ወድሻለሁ ያላት? ቶልጋ ለፔሊን አላት። ገባኝ እኮ ለምንና እንዴት አላት? ቆይ በዚህ ሰዓት ከየት መጥተህ ነው? ልጄን አፍቃኝ ነው የመጣሁት። መምጣት አልችልም? እችላለሁ። አሁን የኔን እርሺውና ጥያቄን መልሽልኝ። ለምን አላት? እኔም አሁን የሰማሁት። ስሚ፣ መቼ ሰማሽው አይደለም ያልኩሽ? ወድሻለሁ አላት ነው ያልሽው? እና ምን አባት ሆኖ ነው ለእኔ እንደማይወዳት የነገረኝ? የሆነ ችግርም አለ። ሪዛ ውዴ፣ የዘንድሮ ልጆች ለመረዳት በጣም ከባድ ነው። ልጁ አንተ ፊት ምናልባት አፍሮ ይሆናል እንደዛ ያለ። ተው እንጂ፣ እኔ ፊት አፍሮ ቢሆንም አልወዳትም ብሎ አይነግረኝም ነበር። ምን አባቱ አስቦ እንደሆነ ያወጣታል። ሪዛ ቆይ አትናደድ። ቆይ ሪዛ ቆይ፣ አብሬ እመጣለሁ፣ ጠብቀኝ። ውይ